የህንፃ ግድግዳ ላይ ልስን ፕላስተርኒክ ከሰራም በኋላ የሚመጣ ስንጥቃት ምክንያቱ ምንድነው? ሀ. ስራውን የሰራው ባለሙያ ችግር ከር ወርክ ማሽ ለ. ህንፃው ከመጠን በላይ ክብደት ኦቨርሎዲንግ ስለተሸከመ ሀ. የመሬት መንቀጥቀጥ ሴስሚክ አክቲቪቲ መ. የህንፃው መሰረት ስለሰመጠ ፋውንዴሽን ሴትልመንት መልሱ ሀ ነው። ስራውን የሰራው ባለሙያ ችግር ከር ወርክማንሽፕ የህንፃ መሰረት ግድግዳ ፋውንዴሽን ወል የሚመጣ መሰንጠቅ ምክንያት ሀ. ከመጠን በላይ አፈር መጠቅጠቅ ኦቨር ኮምፓክሽን ለ. መሬቱ በተለያየ መጠን መስመጥ ዲፈረንሻል ሴትልመንት ሀ. የንፋስ ግፊት ዊንድ ሎድ መ. የቅብ ችግር ከር ፔንቲንግ መልሱ መሬቱ በተለያየ መጠን መስመጥ ዲፈረንሻል ሴትልመንት በቢም ላይ ትልቁ የሚፈቀደው ስንጥቃት ስፋት በሚሊሜትር ስንት ነው? ሀ. 0.2 ለ. 0.3 ሀ. 0.4 መ. 0.5 መልሱም ኮሜንት ላይ ያስቀምጡ።